በ7300 ብር የገዛሁትን ቅርጫ ላሳያችሁ ነው። ይሄ 6.5 ኪሎ ነው። እዚህ ጋር ጨጓራም አለ ለዱለት የሚሆን አዲስ አበባ ላይ በ7300 ብር 6.5 ኪሎ ነው ኢን አቨሬጅ። እንደዚህ ማግኘት በጣም ትልቅ ነገር ነው። ይሄ ሩብ ቅርጫ ነው። የሙሉም አለ 28000 ብር ገደማ ነው። ስለዚህ አሁን ይሄንን እስቲ ምን ይመስላል ስጋውስ ምን አይነት ነው የሚለውን እናያለን። በቀደመው ቪዲዮ ገብታችሁ ብታዩ እዛም ያቀራጩበት ቦታ ቦሌ ቡልቡላ ማርያም ማዞሪያ ጋር ሄጃ ሳይቻችኋለሁ። አሁን ይሄ ደግሞ እንደዚህ ነው። አሁን የጥሬ የሚባል አይነት ስጋ አይሆንም፣ ግን ለቤታችሁ አገልግሎት በደንብ በቃ በጣም አሪፍ የሚባል ቀይ ስጋ ነው። እኔም ለራሴ ለልጆች ያመጣሁትን ነው ቪዲዮ አሁን እየቀረጽኩ ያሳየዋችሁ ያለሁት። ቅርጫ ነው በቃ ሙሉ ቅርጫ፣ አጥንቶችም አሉት። ሙሉ በሬው ነው የሚቀራጨው ማለት ነው። ስለዚህ ዲጂታል ቅርጫን ለመጠቀም ከፈለጋችሁ 0998 9999 77 ብትደውሉ ታገኟቸዋላችሁ። ቴሌብር ላይ ያለ፣ ዘመን ገበያ ላይ ያለ፣ በራሱ አፑንም ማውረድ ትችላላችሁ። ይሄው እንደምትመለከቱት ነው ስጋው። እንደዚህ አሪፍ ስጋ ነው ማየው። ትክክለኛ ጄኒዩን አስተያየቴን ነው እየሰጠኋችሁ ያለሁት። ተመልከቱት ስጋው እንደዚህ ነው። ከቄራ ነው የሚመጣው። አይቻለው፣ ሰርቲፊኬቱንም አይቻለው። ቄራ ታርዶ ይመጣል። ከዛ ነው ማቀራጨት የሚደረገው። የቄራም ሰርቲፊኬት አላቸው። ሄዳችሁም በአካል ማየት ትችላላችሁ። ንጽህናውን በጠበቀ መልኩ ነው የሚያደርጉትና እንደ ማንኛውም አባወራ ለልጆቻችሁ ለቤተሰባችሁ ስጋ ስትፈልጉ ይሄኛው አሪፍ አማራጭ ነው። ለቤተሰብ ለድግስ ለተለያየ ፕሮግራም ስታገኙ ማለት ነው።